በወረዳችን በዘንድሮ ዓመት ያፈርነው ጥበቃ ስራ ለመስራት የንቅናቄ መድረክ ማስኬድ ችለናል። በወረዳ ደረጃ እስከ ቀበሌ ድረስ ያ ብቻ አይደለም የሰው ኃይል ልየታችን አጠናቀን የልማት መሳሪያ ልየታው የቅየሳ መሳሪያዎችን በቅድመ ዝግጅት መጠናቀቅ ያለባቸው የቅድመ ዝግጅት ስራዎች አጠናቀን አሁን ወደ ተግባር ምዕራፍ ነው እየገባን ያለ ነው። እንግዲህ በወረዳችን በ66 ተፋሰስ ነው አቅደን እንሰራለን ብለን የነበር በ48 ተፋሰስ ላይ በዘንድሮ ዓመት ታህሳስ 15 በ8 ቀበሌ በ18 ተፋሰስ እንሰራለን ዛሬ ማለት ነው። ቀጣይ ደግሞ ከጥር 1 ጀምሮ ደግሞ በቀሪ ቀበሌዎችና በቀሪ ተፋሰሶች የተፈጥሮ ሀብት ስራችን ለመስራት እንግዲህ ወደ ተግባር የገባንበት ሁኔታ ነው ያለ። ከዚያ አኳያ አንዱና ዋነኛው የአፈርና ውሃ ጥበቃ ስራችን መስራት ያስገደደን የአብዛኛውን የኛ ቀጠና በጣም የተራቆተና የተቦረቦረ መሬት ነው። ሶይን የተራቆተና የተቦረቦረ መሬት ደግሞ ካዳዳንከው ከምርት ባለፈ ለቀሪ ትውልድ የምታሻግረው ነገር ሀብት ሊኖር አይችልም። ይህን ለማድረግ ዘላቂነት ያለው ጥራት ያለው ባለቤት ያለው የአፈርና ውሃ ጥበቃ መስራት ይግድላል። እንግዲህ ማህበረሰቡም ካሁን በፊት በጣም በተለይ ጎሚያ ቀበሌ የተራቆቱ መሬቶችን አድኖ አሁን ሀብት ያገኘበት ሁኔታ ነው ያለው። ልምዱም አላቸው። በባለቤትነት ወስዶ ማህበረሰቡ መሬቱን የሰራውን መሬት በባለቤትነት ወስዶ እንደሚይዘው በመድረካችንም ተግባብተናል። እንግዲህ ከዛሬ ጀምሮ በይፋ ተከፍቷል። በደባርቅ ወረዳ በ4 ቀበሌና በ5 ተፋሰሶች ስራ የሚሰራ ይሆናል። እንግዲህ ይሄን ስራ ለመስራት በመጀመሪያ ደረጃ ባለፉት 8 ወራት ወረዳችንና ቀበሌያችን በሰላም እጦት ምክንያት ስራ መስራት ያልተቻለበት አርሶ አደሩ በጣም በብዙ እንግልት ያሳለፈበት የመንግስት ሰራተኛው አርሶ አደሩን በሚፈልገው ልክ ያላገለገለበት በአጠቃላይ ህዝብ ያልተጠቀመበት ጊዜ ነበረ። እንኳን ያን ጊዜ አሳልፎ እዚህ በሰላም ለመገናኘት አበቃን እላለሁ። ኃይሉ ነው የምባለው፣ ኃይሉ ሞሴ ከአማራ ክልል ግብርና ቢሮ የአፈርና ውሃ ጥበቃ ባለሙያ ነኝ። ምናልባት እኔ በጣም ደስተኛ ነኝ እዚህ መካከል በመገኘቴ። በሩቅ ሆነን የምንሰማውና የምናዳምጠው ነገር ሌላ ነው፣ ግን እዚህ መጥቼ ደግሞ ያየሁት ነገር ሌላ ነው። በዚህ እግዚአብሔር ይስጣችሁ፣ እግዚአብሔር ከእናንተ ጋር ይሁን እላለሁ። ይህንም ብዬ ምናልባት የምጀምረው ከዚህ ልጆቻችሁ ያሏችሁ ምንድን ነው? ልጆቻችሁ ያሏችሁ ምንድን ነው? የተራቆተ መሬት አንረከብም ነው ያሉ። ይሄ መገዳደሉ ምኑም የተወሰነ ህይወት ያተርፋል። ተፈጥሮ ሀብት ከሌለ አፈር ከሌለ ግን ምንም ህይወት የለም። እኛ እየወለድን ነው፣ ትውልድ እንዲተካ እየተመኘን ነው፣ እያደረግነው ነው። ግን መሬታችን ደግሞ አጥንቱ እየገጠጠ ነው ያለ እንደምታዩት። ስለዚህ ተንከባክበን ለትውልድ ማስተላለፍ አለብን። እናንተ ደግሞ ዛሬ የወጣችሁበት ዓላማ ይሄ ነው፣ ሌላ ዓላማ የለውም። ይህንን መሬት ቢያንስ በዚህ ደረጃ እንኳ ለትውልድ እንዲቀጥል የማድረግ ነገር ስለሆነ በዘመኑም ደግሞ አሁን ባለንበት ዘመንም ጀግና ህዝብ የሚያስብለው ልማት ላይ የተሳተፈ ህዝብ ነው። የአስቴር ተዘራ እባላለሁ። የጎሚያ ቀበሌ የትግሬ ባዴው ጎጥ የሴቶች ልማት ህብረት መሪ ነኝ። የሰራነውን ዙረን መሬቱን እንዳያገግም መስራት አለብን። ከከፍቶች ንክኪ መቆጠብ አለበት። ትልቅ ጠቀሜታ የሚገኘው ሰርቶ ማፍረስ ሳይሆን ለስራው ተነሳሽነት ኑሮ መጠበቅ አለበት። ቻሌ ብራን ይባላለሁ። እርከን መስራት ያው ለኛ እንደኛው ጎሚያ ቀበሌ ያው እንደ ህይወት ቁጠሩ ሚታው ቢያንስ እርከን ተሰራ ማለት መሬቱ ያገግማል፣ የመሬቱ ለምነት ይጨምራል። እዛ በአጋጣሚ ደግሞ ውሃ ሊፈልቅ ይችላል ከስር የተለያዩ ችግኞች ሊተከሉ ይችላሉ። ያ ችግኝ ደግሞ አንደኛ ለኛ ፍጆታ ነው የሚውል፣ ለከፍቶች ፍጆታ ይውላል እና ጠቅለል ሲል እርከን ያው
በአጠቃላይ የአየር ንብረት ይጠብቃል ብዬ አስባለሁ እና እንደኛ እንደ ጎሚያ ቀበሌ ተሞክሮም እንደ ቃባው እንደ ጎድኝ ማለት እንደ እንቧዬ ተፋሰስ ለውጥ የሚታይበት ቦታ ስለሆነ ለወደፊቱ ዘላቂነቱንም በደንብ እናረጋግጣለን ብዬ አስባለሁ።